ሁል ጊዜ የምሮጥ ይመስለኛል፣ ግን የትም አልደረስኩም። ብቁ የምሆንበትን ቀንና የተሻለውን የራሴን ማንነት ለማግኘት የምጠብቅ ይመስለኛል። አሁን ባለህበት ማንነትህ ብቁ አይደለህም ያለው ማን ነው? በዙሪያዬ ያለው ጫጫታ ይመስለኛል። የሥራ ዝርዝሮች፣ ሌሊት እንቅልፍ የሚነሱኝ የድሮ ስህተቶቼ። በቃ ውጤታማ ካልሆንኩ እንደወደቅኩ ሆኖ ነው የሚሰማኝ። እስቲ አንድ ጊዜ በጥልቀት ተንፍስ። የልብህን ትርታ ማዳመጥ ትችላለህ? አዎ፣ በጣም ይፈጥናል። ይህ ልብ አንተ ፍጹም እስክትሆን ድረስ አይጠብቅም። አንተ እዚህ ምድር ላይ መኖር ስላለብህ ነው የሚመታው። አንተ ሊፈታ የሚገባው እንቆቅልሽ አይደለህም፣ ሊንከባከቡት የሚገባው ውድ ሰው ነህ እንጂ። ግን ብዙ ስህተቶችን ሰርቻለሁ። ወደ ኋላ ስመለከት የሚታየኝ በተሻለ መንገድ ልሰራቸው የሚገቡኝ ነገሮች ብቻ ናቸው። የድሮ ማንነትህን ዛሬ ባገኘኸው ዕውቀትና ብስለት አትመዝነው። ይሄ ፍትሃዊ አይደለም። በዛን ወቅት ለመትረፍና ለመኖር ብቻ ይታገል የነበረውን ማንነትህን ይቅር ማለት ትችላለህ። ያንን ሁሉ ሸክም እንዴት እንደማወርደው አላውቅም። ሸክሙ ያንተ እንደሆነ ሁሉ የማውረድ መብቱም ያንተ መሆኑን በማመን ጀምር። ለራስህ እንዲበል ለራሴ ደግ መሆን ይገባኛል። ለራሴ ደግ መሆን አለብኝ። በትክክል። በሂደት ላይ ያለ ሰው መሆንህ ድንቅ ከመሆንህ አያግድህም። ሲደክምህ መገፋት የለብህም። የማረፍ ሙሉ መብት አለ። እና አሁን ምን ላድርግ? አሁን ይችን ርህራሄ ይዘህ ጉዞህን ቀጥል። አንተ የተሰበርክ አይደለህም፣ ስለዚህ መጠገን አያስፈልግህም። አንተ በየቀኑ እያበብክ ያለህ ውብ ማንነት ነህ።